ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ቴክኖሎጂ ዓለም በየቀኑ በሚያስገርም ፍጥነት እየተቀየረ ነው። ዛሬ በዚህ ቪዲዮ ደግሞ በዚህ ሳምንት ዓለምን እያነጋገሩ ያሉ 3 እጅግ አስደናቂ የቴክኖሎጂ ውጤቶችን ይዤላችሁ ቀርቤያለሁ። በተለይ ሶስተኛው ላይ የምናየው ቴክኖሎጂ ውጤት ህይወታችን ሙሉ በሙሉ የሚቀይር ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። መጀመሪያ ላይ የምናየው ጎግልን እያስፈራ ያለው አዲሱ መፈለጊያ ነው። እሱም ኦፕንአይ ያወጣው ሰርች ጂፒቲ ነው። በታዋቂ የሆነው ቻት ጂፒቲ የተባለው የሰው ሰራሽ አስተውሎት የሰራው ኦፕንአይ ኩባንያ ያወጣው ሰርች ጂፒቲ ይባላል። ሁላችንም ኢንተርኔት ላይ መረጃ ለመፈለግ ጎግል መጠቀም ለምደናል። ነገር ግን ጎግል ላይ ስንፈልግ ብዙ ሊንኮች መምጥቶ ራሳችሁ ፈልጉ ብሎ ነው የሚያቀርብልን። ሰርች ጂፒቲ ግን ይህንን ለየት አድርጎታል። የፈለግነውን ጥያቄ ስንጠይቀው ልክ እንደ ሰው ኢንተርኔቱን በሙሉ አንብቦ ዋና ዋና መልስ ከተጠቀመባቸው ድረገጾች ሊንክ ጋር በአንድ ላይ ያቀርብልናል። ይህ ማለት መረጃ ለመፈለግ የምናባክነው ጊዜ ሙሉ በሙሉ ያጠፋል ማለት ነው። በቀላሉ የምንጠይቀውን ጥያቄ ብቻ ያመጣልናል። እንደ ጎግል ስንፈልግ አንገኝም ማለት ነው። የሆነ ጎግል ላይ የለመድነው እንጽፋለን፣ የሆነ ርዕስ ጥያቄ እንጠይቀዋለን፣ ሊንኮችን ያመጣልን። አሁን ግን ሰርች ጂፒቲ ጥያቄ ስንጠይቀው መልሱን ነው ሰመራይዝ አድርጎ የጠየቅነውን ጥያቄ መልስ የሚሆነው። ታች ደግሞ ምን ያስቀምጥልናል? ሊንኮቹን ያስቀምጥልናል ማለት ነው። ሁለተኛው ደግሞ የሳምሰንግ ኩባንያ በቅርቡ ይፋ ያደረገው እና በአሁን ሰዓት በከፍተኛ ሁኔታ እየተሸጠ ያለው የሳምሰንግ ቀለበት ወይም ሳምሰንግ ጋላክሲ ሪንግ፣ በአማርኛ ጤና መቆጣጠሪያ ቀለበት ልንለው የምንችለው ማለት ነው። ሁላችንም ስማርት ሰዓቶችን እናውቃለን። ነገር ግን ሰዓት አስሮ መተኛት ወይም ቀኑን ሙሉ መዞር ለብዙዎቻችን አይመችም። በተለይ ሰዓት አስረን መተኛት ያው ስለሚቆረቆረን ምን ስለሚለንም አይመቸንም። ሳምሰንግ ይህንን ችግር ለመፍታት ይህችን ትንሽ ቀለበት ሰርቷል ማለት ነው። ይህቺ ቀለበት ጣታችን ላይ ሆና የልብ ምታችን፣ የእንቅልፍ ጥራታችን እና በቀን ውስጥ የምናደርጋቸውን እንቅስቃሴ በሙሉ የለካች ወደ ስልኮቻችን መረጃ ትልካለች። ይህ ማለት ከስልካችን ጋር ግንኙነት አድርጋ ነው ማለት ነው። በስልካችን ላይም የምንጭናት አለች አፕሊኬሽን። እሷን ጭነን ቀጥታ ከስልካችን ጋር በመግባባት ለስልካችን በየጊዜው መረጃውን ያቀብልናል ማለት ነው። እቺም አስገራሚ ቀለበት አንድ ቻርጅ በተደረገበት እስከ 7 ቀን ቆያለች ባትሪዋ። ስለዚህ ባትሪ በየጊዜ ቻርጅ ማድረግ አይጠበቅብንም። በሳምንት አንዴ አድርገን እንደፈለገን መንቀሳቀስ እንችላለን። እቺ ቀለበት ውሃ፣ አቧራ የመሳሰሉ ያበላሽብናል ብለንም እንሰጋ። ምክንያቱም እቺ ቀለበት እስከ 100 ሜትር ድረስ ጥልቀት ባለው ውሃ ውስጥ ገብተን ብንዋኝ ሬዚስት የማድረግ አቅም አላት። ወደ መጨረሻው ከማለፈው በፊት ሰብስክራይብ፣ ኮፒ ሊንክ፣ ሼር አድርጉ። በመጨረሻ የምናየው በአሁኑ ሰዓት በአዳዲስ ስልኮች ላይ እያመጣ ያለው የጄኔሬቲቭ ኤአይ ካሜራ ቴክኖሎጂ ነው። ይህ ቴክኖሎጂ ፎቶ የመነሳት ልማዳችንን ሙሉ በሙሉ ቀይሮታል። ለምሳሌ ቆንጆ ፎቶ ተነስተን የማንፈልጋቸው ሰዎች ከጀርባ ቢኖሩ፣ እቃዎች ቢኖሩ ያለምንም ፎቶሾፕ እውቀት በስልካችን ላይ በጣቶቻችን ብቻ በመነካካት ያንን ማጥፋት እንችላለን። ኤአይም እንደዚሁ የጠፋውን ቦታ ነጭ አድርጎ ምናምን አይደለም የሚተው። የጠፋውን ቦታ በጀርባ ምን ሊኖር ይችላል የሚለውን ገምቶ አይቶ እስቲሜት አድርጎ ምን ያደርጋ ማለት ነው። በጠፋው ቦታ ላይ እንደ መጀመሪያ አድርጎ ይመልሷል። አልፎም ተርፎ የምንፈልጋቸው ማንኛውም ነገሮች ፎቶችን ላይ ሳይስታወቅ መጨመር ይቻላል ማለት ነው፣ በኤአይ አማካኝነት ማለት ነው። የዛሬዎቹ 3ቱ አዳዲስ ቴክኖሎጂ ውጤቶች እነዚህ ይመስሉ ነበር። ከነዚህ ውስጥ እናንተ ይበልጥ አስገርማችሁ የትኛው ነው? እኔ ሳምሰንግ ቀለበት በጣም አስገርሞኛል። የእናንተ ሀሳብ ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁ ላይክ ማድረጋችሁንና ለወዳጆቻችሁ ማጋራታችሁን አትርሱ። በየሳምንቱ እንደዚህ አይነት አዳዲስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ሳምንት በሌላ አዲስ ቪዲዮ እስከምንገናኝ ቻው።